በአንድ ወቅት አንድ ሰው ወደ አዲስ መንደር ለመኖር እየመጣ እዚህ ሰፈር እንደው ደስተኛ ሆን ይሆን እያለ ራሱን ይጠይቅ ነበር። ስለ ሰፈሩ ለማወቅ ወደ አንድ አባት ጋር ቀረብ ብሎ መጠየቅ ጀመረ። አባ፣ በዚህ መንደር ውስጥ ደስተኛ መሆን ይመስሎታል? የዚህ ሰፈር ነዋሪዎች ጥሩ ናቸው? ብሎ ጠየቀ። አባም መልሰው ጠየቁት፣ አንተ በመጣህበት ከተማ ውስጥ ሲኖሩት የነበሩት ሰዎች እንዴት ነበሩ? ብለው ጠየቁ። እነሱ አስቀያሚ ናቸው፣ ስግብግብም ነበሩ፣ ተቆጪም ናቸው፣ በማጭበርበርና በመስረቅ ነው የሚኖሩት ብሎ መለሰላቸው። እዚህ ሰፈር የሚኖሩትም ሰዎች አንተ ጥለሃቸው ከመጣኸው ሰዎች የተለዩ አይደሉም ብለው መለሱለት። በሌላ ቀን ሌላ ለመንደሩ አዲስ የሆነ ሰው አባ ጋር መጣና በተመሳሳይ መልክ ስለ ሰፈሩ መጠየቅ ጀመረ። አባም ለመጀመሪያው ሰው የጠየቁትን ጥያቄ ለዚህም ሰው መልሰው አቀረቡለት። አንተ በመጣህበት ከተማ ሲኖሩ የነበሩት ሰዎች እንዴት ነበሩ? ጥሩዎች ነበሩ፣ ተቻችለው ይኖራሉ፣ አንዱ ለአንዱ ይተሳሰባል፣ እርስ በእርስም የሚከባበሩባት ምድር ነች፣ መንፈሰ ጠንካራ ነበሩ ሲል መለሰላቸው። እንግዲህ እዚህ ሰፈር የሚኖሩትም ሰዎች አንተ ጥላሃቸው ከመጣኸው ሰዎች የተለዩ አይደሉም ብለው መለሱ። አያችሁ፣ በሕይወታችሁ ውስጥ ዓለምን የምታዩበት መንገድ መጥፎም ሆነ ጥሩ፣ ዓለምም ወይም ሕይወት መልሳ ያንኑ እናንተ ላይ ታንጸባርቃለች። በሕይወት ላይ ተስፋን፣ መልካም ነገርንና ፍቅርን የምታይ ከሆነ ሕይወትም እነዛን ነገሮች በአንተ ላይ መልሳ ታንጸባርቃለች። ነገር ግን የሰዎችን አስቀያሚና ስግብግብነት ብቻ ካየህ ምናልባት እነሱም አንተን የሚያዩበት መንገድ በዛ ይሆናል። በዚህች ዓለም ላይ ጥሩ ነገርን እንዝራ፣ ጥሩን እንድናገኝ። በቻላችሁት አቅም ሁሉ ላገኛችሁት ሰው ፍቅርን አሳዩ። በእርግጠኝነት ፍቅርም ይመለስላችኋል።